ያኔ ታደገኝ ደግሞ አንድ ታላቅ ሰው እዚህ መካከላችን አለው ማለት ነው። እንደ አባቱ ነው። በዚህ ደግሞ ላቅ ያለ ምስጋና ከምንም በላይ አለኝና ጎንበስ ቢል አመሰግን ወዳለሁ። ማለት ለምን ሰነበታችሁ? አይሰማም መሰለኝ በደንብ። ዛሬ የወንድማችን የልጃችን የበየነ ጉባኤ ባድግልኝን መጽሐፍ ምርቃት ነው የተገኘ ነው። በጣም አሪፍ ነው። ልጆች ከኛ በታች ተወልደው አድገው እንደዚህ በራሳቸው ሀገር በራሳቸው ሀሳብ መጽሐፍ ጽፎ መድረስ ማየት ትልቅ ነገር ነው። ግን እንደምታዩት ያላችሁ እዚህ ቤት ወንበር አብዛኛው ክፍት ነው። አንድ ወንድማችን ነው እዚህ የተናገረ እየሰማሁ የእኛ ሀገር ሰው ቀብር ቢሆን በጣም ብዙ ሰው ይመጣ ነበር አለ። እዚህ ነው የፈረድኩት ማለት ነው። እኔ ሀሳቡን ስለ ገላጭ ነው እየታሰብኩት። ቀብር ቢሆን ሳይነገሩ ይመጣል። እንደዚህ አይነት ወጣቶች አዲስ ሀሳብ አዲስ ፈጠራ ይዘው ሲመጡ ደግሞ እውቅና ስጡን ሲሉ መስጠት በጣም ንፉጎች ነው። እውነት ሰው በህይወት እያለ ላለ ነው ማበረታታት ለሞተ ምንም አይደለም። እና ወንድማችን እዚህ አቃይ ነበር ለሞተ ለምንድን ነው ሰው ያበረታታት ነው። አንዳንዱ ቀብር ላይ ጠላት ይመጣል አለ እንዳይነሳ ድንጋይ ይሸከማል እና ይህ ባህል በጣም ይስተካከል ይገባል። ደግሞ ወጣቶች እንዴት የራሳችሁ ቤተሰብ ይኖራል፣ ጓደኛ ይኖራል። እንዲህ አይነት ወጣት መጽሐፍ አለ ብሏል ሲባሉ ሰው ተጠራርቶ ይመጣል። እኔ ወደፊት ይሻለው ይህ እንጂ የሞተ ሰው ሙቷል። በህይወት ያለ መልካም ከሰራ መልካም ነው። ሲታመም ካገዝ ነው፣ ስራ ሲሰራ ይልሰራ ላይ አጉዙኝ ሲል ካገዝ ነው፣ ከበረታን ነው እንደ ህዝብ እንዳቀር መቀጠል የምንችለው ማለት ነው። እና እኔ ለዚያው የወልቃይት የጠገዴ ማህበረሰብ ተወላጅ የሆነ ልጅ ነው ከራሳችን ውስጥ ተወልዶ አድጎ ይህም ሲሰራ የሚመስል መልካም ነገር የለም። ስለዚህ ግን ማበረታታት ወጣቶችን ማጀገን በጣም ጥሩ ነገር ነው። ግን በዚህ መልኩ ካልታደለ ግን በጣም አስቸጋሪ ነው እና እኔ በግሌ በጣም ደስተኛ ነው። በየነ 2005 2006 አባቶኝ የነበረ ዳንሻ ያስመዘገቡት አባት ስለሌለኝ አባት ሆነ አስመዝገበኝ ብሎ እዛን ጊዜ ያስመዘገቡት። የኋላ እንደምታውቁት ከ2007 በኋላ እኔም ጎንደር ሄድኩት። እሱ በራሱ በጥረቱ ግን ተምሮ ጨርሶ ሐዋሳ ዩኒቨርሲቲ ሄዶ ተመርቆ መምጣቱን ያላለ እውነት ለመናገር እኔም ረሳሁት ማለት ሁኔታውም ያስረሳ ነገር ስለሆነ ግን አሁን ይሄን መጽሐፍ ጽፌ መጣሁ ሲለኝ እኔ በጣም ነው ደስተኛ የሆንኩት። እና ይህ ሰው የመጀመሪያ ሰው የራሱን ተነሳሽነት በራሱ ሀሳብ ሲነሳ ሰው ተራ ነው ያለ ወንድም ይህ ጓደኛ አባት ሌላው ተራ ነው እንጂ ወሳኝ በራስ ማድረግ ይችላሉ የሚለው ትልቅም ወንድም ህልም ሲኖር እና በየነ በልክ እንደዚህ በራሱ ጥረት ደክሞ ተምሮ ውጤት መድረሱ እንደገና አሰሳ ዳና የሚለው ደግሞ መጽሐፍ አሁን ጽፎ አንብቡልኝ ብሎ በወለድ ጽፎ መቅረቡ እጅግ በጣም ጎበዝ ልጅ ነው። ልንደግፈው ይገባል፣ ልናበረታታው ይገባል። እንደዚህ አይኑ ወጣቶችን ልናበረታታቸው ይገባል ማለት ነው እና የሚሻለው ካለፈው ጊዜ የቀረው ጊዜ ይበዛል። እንደገና በራሳችን ልጆች ስናበረታታ ነው የሚሻለው። ይህንን ባህል ሊኖረን ይገባል። አንድ ሎሚ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ደግሞ ጌጥ ነው ይባላል። ብዙዎቻችን መተባበር ከቻል በውስጣችን ያሉ ማህበራዊ፣ ኢኮኖሚያዊ ሌላው ችግር መቅረፍ እንችላለን። ካልተባበርን ግን ያው እንዳልኳቸው 50 ሎሚ ለአንድ ሰው ሸክም ነው የሚሆነው። 50 ሎሚ ለኔ አምሰጡ አቅፌ ነው የሚሄደው፣ ለኔም ሸክም ነው የሚሆነው። አንዳንድ ብንይዝ ግን ቀላል ነገር ነው፣ ጌጥ ሊሆን ይችላል ማለት ነው። ስለዚህ ከዚህ አንጻር ይነባባል በየትኛው ማህበራዊ ዘርፎች ተሳትፎች መሳተፍ ጥሩ ነው። ህፃኖቹ እንደዚሁ
ሴታቸው ባህላቸውን ሲያሳዩን ቆይተው እና ጥሩ ነገር አንዱ ታግለን ወደዚህ መምጣታችን አንድ ትልቅ ነገር። አሁን የበየነ እርግጠኛ ላይ 13ኛ ወይም 14ኛ መጽሐፍ ነው። በአካባቢ ተወላጅ ልጆች መጽሐፍ ጽፈው በራሳቸው ምርቃት ያወጡት ማለት እና ይህ ጥሩ ነገር ነው። መጽሐፉ ማንበብ፣ መጽሐፉ መግዛት፣ የተሻለ ደግሞ መጽሐፍን መድረስ የምትችሉ ካላችሁ ከሱ ተነስተን ነው ስራ ሌላ መስራት። ከዚያ ውጭ ካለ ደግሞ ሌላ በራሳችን ሀሳብ ህልም ተነስተን ደግሞ ስራ መስራት ጥሩ ነው እና ይህ የዛሬ በጣም መልካም ነው። ሌላ ወንድም ዘመን ጓደኛ መጽሐፉን ገዝቶ እንዲያነብ ማድረግ ነው። አንባቢ ትውልድ መፈጠር አለ፣ ጸሐፊ ትውልድ መፈጠር አለ እና ያልተማረ ማህበረሰብ ደግሞ ምንም አይነት መፍጠር አይችልም። ያልተማረ በኢኮኖሚ ያልበለጸገ ማህበረሰብ ሁሌ ተገዢ ነው ብሎ የሌሎችን ሀሳብን አዳማጭ የሌሎችን ጽሑፍን አንባቢ ነው የሆነው እንጂ በራሱ ፈጣሪ በራሱን ተወላጅ የሚመራ ማህበረሰብ ነው። ስለዚህ መማር ጥሩ ነው። ህፃናት፣ ወጣቶች ትምህርት ላይ ትኩረት ማድረግ ካልተማር ወደፊት ያለው ማህበረሰብ ትውልድ የከሸፈ ነው። ስለዚህ መማር መቻል አለባቸው። ለተማረ ደግሞ ማበረታታት መቻል አለበት። የተሻለ ውጤት ላመጣ ትኩረት መስጠት ሁሉም ማለት ነው። እውቀት ማንንም አይቀማል። ፎቅ ስራው ይፈርሳል፣ ገንዘብም ይጠፋል። እውቀት ግን ማንንም አይቀማም። ሀብት ስለሆነ ለትምህርት ትኩረት መስጠት፣ ለተራቆስ ነገር ትኩረት አለመስጠት። ወጣቶች አሁን በአካባቢያችን የአካባቢያችን ጸጋ ብዙ ነገሮች ትንሽ ሰርተህ ገንዘብ የሚገኝበት ስለሆነ ትምህርት እየተው ወደ ብር ምድረት ህፃንና ወጣት ከሆነ በትምህርት ዓለሙ ደካማ ይሆናል። ስለዚህ ትምህርት መጀመሪያ የተማረ ሰው ንግድ ውስጥ ቢገባም ውጤታማ ይሆናል። የተማረ ሰው ፖለቲካ ውስጥ ቢገባ ስኬታማ ይሆናል። የተማረ ቢያርስም ዘመናዊ እርሻ የተሻለ ምርት ማግኘት ይችላል። ያልተማረ በሁሉም ቢሰማራ ውጤታማ ይሆናል። ብዙ ሰዎች ታያታል። ከዚህ በፊት የነበረው ብዙ ነገር ቀላል ነው። ከዚህ በኋላ ለሚመጣ ዘመን ግን ሰው እየበዛ ሁሉም መሬት እየጠበበ ነገሮችን ሁሉ ፈተናዎች ይሆኑ። ስለዚህ የተማረ ሰው ነው የሚያሻግረን እና ለተማረ ሰው መደገፍ፣ ልጆቻችሁ ትላልቆች በትኩረት ማስተማር፣ ትምህርት የጀመራችሁ ህፃናት መማር በጣም መልካም ነገር ነው። ስለዚህ አሁን በራሳችሁ ልጆች ቢሆኑም እየተመራ ነው። ወረዳዎች በራሳችን፣ ሙያተኛው በራሳችን ወንድሞች ፊቶች ይመራ ያለን እና ያን ጸጋ ነው። ይህ መጠናከር ይህ መደገፍ ጥሩ ነገር ነው። ስለዚህ ለበየነ በጣም ከፍ ያለ አክብሮት አድናቆት ነው ያለን። ለዛሬ ስለደረሰ እንኳን ደስ አለ። እናቱ ያለሽ ወልደሽ ያሳደግሽ በጣም እንኳን ደስ አለሽ። ጥሩ ልጅ ነው ያለሽ። እድግ ልላለሁ እኔ አመሰግናለሁ። Thank you.